ይህን የመሰለ የገብስ ድፎ ዳቦ አብረን እንስራ። እንዴት ናችሁ? ውድ የጸጋቾቹ ዩቲዩብ ቤተሰቦች ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ በአርስቱ ላይ እንደምትመለከቱት የገብስ ድፎ ዳቦ ልሰራ ነው። አዘገጃጀቱን ከመጀመሪያ አንስቶ እንከታተል። ይህን ቪዲዮ እንግዲህ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እንግዲህ ዛሬ ይሄ የአበሻ ዳቦ ነው የምንጋግረው። ስለዚህ ይሄ እርሾ አለኝ የእንጀራ መጀመሪያ አጠለዋለሁ። ከዛ ለብ ባለ ነው እንግዲህ ብጥብጡን ነው መጀመሪያ የምንሰራው። ለብ ባለ ገብስ የምትጠቀሙት ሸርከት ያለው በጣም የላሙ ሳይሆን ትንሽ ሸርከት ያለው ለዳቦ እናደርጋለን። አንድ የሾርባ ማንኪያ ይሄ እርሾ እናደርጋለን እና ደግሞ እቺኛዋ ትንሽዬ ናት ለብጥብጥ ነው እንግዲህ የገብስ ዱቄት በደንብ እና ለአንድ ሰዓት ከድነን እንጠብቃለን። በኋላ እንገናኝ። ያው እንግዲህ ብጥብጡ ያው ብሏ ይታያል አይደል? እና አሁን እኔ ትንሽ ስለሆነ መጋገረው ይሄንን ነው የምጠቀመው። እናንተ በትልቅ ፓትራ ከሆነ 3ም 2ም ኪሎ ለሚችል ማድረግ ትችላላችሁ። እሺ እንግዲህ ይበቃኝን ዱቄት የገብስ ዱቄት ጨምራለሁ። እዚህ ጋር ዘይት አለኝ። ዘይቱን ጨምራለሁ። እዚህ ጋር ጥቁርና ነጭ አዝሙድ አለኝ። እሱን ጨምራለሁ። ቅድም በነገራችሁ ላይ ጨው ብጥብጡ ላይ ከካሜራ ውጭ ጨምሬያለሁ። ስኳር እንዲቦካ የምትፈልጉ በደንብ እንትን የምትሉ ትንሽዬ ስኳር ማለት ትችላላችሁ። እኔ ግን አልጨመርኩም። እዚህ ጋር የለብ ያለ ውሃ ማለት ቀዝቃዛው ለቀቅ ያለ ውሃ ያስፈልጋል ማለት ነው። አሁን እንግዲህ በደንብ እናሞቃለን ማለት ነው። በብዛት የገብስ የአጃ የጤፍ ዳቦ ሲጋገር ያው ግሉተን ፍሪ ሆኖ እንዳለ በአብዛኛው የመፈረካከስ ነገር አለው። አይጠባበቅም ብዙ ሲጋገር የሆነ ፍርክስክስና ደረቅ የመሆን ነገር አለውና ያ እንዳይሆን አብሲት ተጨምሮ ማድረግ ይቻላል ለስለስ እንዲል። እኔ ግን አብሲት አልጨምርም፣ ዝም ብዬ ነው የምጋግረው። ዘይቱንም ያረኩት ለዛ ነው ለምን እንዲለስልስ በደንብ መታሸት አለበት። ኮባ ሳገኝ ለእናንተ አሳያለሁ ብዬ ነው እንጂ እኔ ዝም ብዬ ነው የምጋግረው ያለ ኮባ ማለት ነው። አሁን ግን በዓልም አይደል በዓል ሰሞን ስለሆነ በኮባ እንግዲህ እንጋግራለን። ስለዚህ አይሆን እናንተም ኢንጆይ ታደርጋላችሁ። እንዴት ነው? ያው እንግዲህ በደንብ ታሽቷል። እንጠብቃለን በደንብ ኩፍ እስከሚል ድረስ። እስከዛ ብቻ ያው ኩፍ ብሏል። ድጋሚ መልሰውና ድጋሚ እንዲቦካ አደርገዋለሁ። በአብሲት የምትጋግሩ ከሆነ በዚህ በሁለተኛው በሚቦካው ላይ ነው ከኖርማሉ ላይ
እንደ ገንፎ ነገር አድርጋችሁ በጣም ሲቀዘቅዝ አብራችሁ ከዚህ ጋር ታቦካላችሁ። እኔ ግን አሁን ስለማልጨምርበት ማሳየታችሁ ይኸው እንግዲህ ለሁለተኛ ጊዜ ኩፍ ብሏል። ማታከሪና አያችሁ ኮባይ ደስ ብሎኝ ስለሚያጣብቅ ትንሽ ውሃ እያደረገ በ400 ዲግሪ ወጥቷል። ሽታ ደስ ሲል አልቀዘቀዘም ግን ለመቁረስ ይመቻል ብዬ አስባለሁ። መልካም የ2018 የገና በዓል። ትልቅ እንዲሆን ከፈለጋችሁ ብዙ ቡኮ ማድረግ ይቻላል። 3 ኪሎ 2 ኪሎ ማለት ነው። ይህን የመሰለ ምርጥ የገብስ ድፎ ዳቦ ለመጋገር ከፈለጋችሁ ኑ ዛሬ ወደ እኔ ቤት እላለሁ። ምርጥ ቆንጅዬ ድፎ ዳቦ የበዓል ልካዚስ እውነት ልካዝ ኦ ማይ ጋድ ሽታው ተውኝ። በቃ የኢትዮጵያ ያላችሁ ጫገር ላላችሁ እውነት እንዲህ እያደረጋችሁ ስኳር ያለው ነው የሚሸጠው በየቦታ ዳቦ። እንዲህ ጤናማ የሆነ አመጋገብ ብንመገብ ይሻላል። ዋው ሉካሲስ እዚህ ዛሬ ቪዲዮዬ ዝም ብሎ ይቋረጣል። አወራለሁ ግን እየተቋረጠ ነበረ። እንግዲህ ቤታችሁ እንደዚህ ምርጥ የሆነ ጤናማ የሆነ ግሉተን ፍሪ የሆነ ስኳር በሽተኛ ለሆናችሁ ጣፋጭ ለማትፈልጉ ነጭ ነገር ለተዋችሁ ሁሉ ይህ ይሆናል። በየቤታችሁ ለበዓልም በማንኛውም ጊዜ መጠቀም ይቻላል እላለሁ። እንግዲህ ይህን የመሰለ የገብስ ድፎ ዳቦ ይህንን እንግዲህ ለበዓል አጣጥሙት። ዋው በእውነት እንዴት ደስ እንደሚል ወዳችኋለሁ። ቻው